የሰማችሁ ነው። አስፋልት ላይ ተኝቶ እብዱ ብርድ አይመታው መልአኩ ክንፉን አንጥፎለት እየጠበቀው ያድራል። ማርያም ማለት መርህ ለመንግስተ ሰማያት ማለት ነው። ወደ መንግስተ ሰማያት መርታ የምታስገባ ማለት ነው። ክርስትናን ተወልዳችሁ አድጋችሁ ታውቁታላችሁ። ለምን እኔ አዲስ ነኝ። እኔ ለመጠመቅ ብዙ ቦታ ዝም ብሎ መስሎኝ ነበር ነው አይቻልም ነው ያሉት። ያለብን ሁሉ ለማላማገር መሬት ይወል ካንቺ በስተቀር ለደካማ ሰው መጠጊያ ኮነሽ ሐዘን ጭንቀቴን የሚረሳ። በከተማ ያላገኙትን ኢየሱስን ከፈለጉ ኦርቶዶክስ ቤተክርስቲያን ይምጡ ያገኙታል። ቤተ መቅደስ ነው የሚገኘው አድራሻው። ቤተ መቅደስ ነው የሚገኘው። በአውላላ ሜዳ ክርስቶስ አይገኙ። ለዚህ ነው ማቴዎስ 24 ላይ ስለ ምጽአት ጌታ ሲነግራቸው ኢየሱስ በአዳራሽ አለ በበረሃ አለ ቢሏችሁ እንዳትቀበሉ ብሏል። በአዳራሽ አለ የሚለው ዛሬ ተፈጸመ ነው፣ ትንቢቱ የተፈጸመ ነው። እና ኢየሱስ ክርስቶስን በከተማ ያጡ ሰዎች ቤተክርስቲያን ያገኙታል ዛሬ። ለዛውም ቅድስት ንጽሕት በሆነች በኦርቶዶክሳዊት ቤተክርስቲያን ውስጥ ጌታን ያገኙት ምን ሲያደርግ ነው? ከካህናትና ከአለቆች ጋር ሲከራከር ነው ያገኙት። እነዚህንና የመሳሰሉትን ቪዲዮዎች አብረን እናያለን። አብራችሁን ቆዩ። አሁን የመጀመሪያውን ቪዲዮ አብረን እንመልከት። ክርስትና ላይ ሰው ዝም ብሎ ክርስቲያን መሆን አይችልም። የእውነት ነው የምላችሁ። ሶሻል ሚዲያ ያላችሁ ክርስቲያኖችም እንደዚህ አይነት አመለካከት ያላችሁ እህቶቼ፣ በተለይ በእህቶች ዙሪያ ላይ ባለማወቅ ነው፣ ለክፋት አይመስለኝምና በሌላ ቤተ እምነት የሚመጣውን የፖለቲካ አካሄድ ፖለቲካዊ ነክ ሃይማኖትን ውድቅ ለማድረግ የሚካሄድበትን የፖለቲካ ሲስተም መቃወም መቻል አለባችሁ። ክርስትና ህይወት ነው። የሌላ ቤተ እምነት ክርስትናን ከፍታውን አይፈልገውም። ሁሌም ስህተት እንደሆነ ነው የሚነግራችሁና አንዳንድ ሴቶች ይቅርታ ልተቻችሁ አይደለም፣ ስህተት ላይ ያላችሁ ሰዎች አላችሁ። ክርስትናን ተወልዳችሁ አድጋችሁ ታውቁታላችሁ። ለምን እኔ አዲስ ነኝ። እኔ ለመጠመቅ ብዙ ቦታ ዝም ብሎ መስሎኝ ነበር ነው አይቻልም ነው ያሉት። እንዴ ለምንድን ነው የማያስጠምቁኝ እነዚህ ሰዎች ብያለሁ። አይቻልም። ክርስትናን ተምሮ መምህሮች ራሱ ሌላ ቦታ እኔ ኦንላይን ተምሬ ብቻ አይደለም የተጠመቅኩት። ማንም ሰው ብድግ ብሎ ስለተናደደ እባክህ ምናምን ከሰው ጋር ተጣልቶ በስሜት ቤተክርስቲያን ሄዳ አትቀበለው። ቤተክርስቲያን መጀመሪያ እንደውም ይሄ ቀስ ብሎ እንዳስብ ታደርገዋለች። ለምን ሃይማኖት በስሜት አይቀየርም። በተለይ እኛ አረብ ሀገር የምንኖር ሴቶች ችኩል፣ ናፍቆት፣ በሰው ጋር ያለብን ምናምን ብዙ ነገር አለና ከተለያየ ምክንያት ሰዎች ሃይማኖት ሊቀይሩ ይችላሉ። አባቶች ግን አይቀበሉም። እኔ የግድ እንድመሰክር ማድረግ የለባችሁም። ለምን ክርስቲያን ከሆናችሁ ስለምታውቁት። የሌላ ቤተ እምነት ተከታዮች ይህን ጥያቄ ቢጠይቁ በኩራት በመልሰው ደስ ይለኛል። ክርስቲያን የሆነ ሰው ግን ሀናን ክርስቲያን ነኝ ማለት አትችልም። እኔን ውስጤን ታውቃላችሁ እንዴ? ስለዚህ ክርስትና ዝም ብላ አትቀበልም። በጣም ጠይቀው መክረውኛል ሁላ። እኔ እጅግ ነው ስማቸውን መጣት አይጠበቅብኝም። አንድ ትልቅ አባት እግዚአብሔር ያክብራቸውና እንደ ልጄ ምን ሆነሽ ነው? ለምን ሃይማኖት ለመቀየር ምን አነሳሳሽ ብለውኛል። ቁጭ አለ እንዴ ደነገጥኩኝ። ማለት እኔ የእውነት ነው የምላችሁ። እኔ በራሴ ሶስት ሴቶች እንድሰልም አድርጌያለሁ ስል መምህር አይደለሁም በእስልምና ላይ ግን በዛችሁ ባለችኝ እውቀት ልክ ግን ጓደኞቼ ስለሆኑ በቃ እስልምና ነው ልክ ብዬ በቃ ለማሳመን የሄድኩበት ጥረት ገና ጆሯቸውን ሲሰጡ ቶሎ ነው ላሳመናቸው እስልምና ነው ልክ ምናምን ብዬ አሁን ድረስ ሙስሊም የሆኑ አሉ 3 ልጆች። ክርስትና ላይ ግን እንደዛ አይደለም። ምን ሆነሽ ነው ያሉ። መጀመሪያ ከእስልምና ለምን ወጣሽ? ምክንያት ነው የጠየቁ ደጋግሞ። ከዚያ በኋላ ነው ራሳቸው ሌላ መምህራኖች ራሱ አስተምረው እነሱ ራሱ አያጠምቁ መልሰው እነሱ ደግሞ የሚያስጠምቁ አባቶች ደግሞ ትምህርት ይሰጣሉ። ስለዚህ ክርስትና ላይ ድንገት ሰው ሂዶ የስላሴ ልጅነትን አያገኝ። ተምሮ ተረጋግቶ አምኖበት እብድ የሚጠብቅ መልአክ እንዳለ ታውቃላችሁ። እኛ ሞዝበልድ አልጋ ላይ ስሬፍ ፍራሽ ላይ ተኝተን ብርድ ይመታናል። የሰማችሁ ነው። አስፋልት ላይ ተኝቶ እብዱ ብርድ አይመታው መልአኩ ክንፉን አንጥፎለት እየጠበቀው ያድራል። እኛ ያደረ ምግብ በልተን ታይፎይድ እንያዛለን። እነሱ ከገንዳ ላይ በልተው ይኖራሉ። ማን ስለሚጠብቃቸው? ማን እየላከ? ስለዚህ የእብዶች መልአክ ስሙ ማን እንደሆነ ልንገራችሁ። ስም አለው። የእብዶች መልአክ ነው። እብድ መጠበቅ ነው ስራው። የእብዶችን የሚጠብቅ መልአክ አለ። ስሙ ማን ይባላል መሰላችሁ? ሰረቃኤል ይባላል። በሉሲ
ማርያም ማለት መርህ ለመንግስተ ሰማያት ማለት ነው። ወደ መንግስተ ሰማያት መርታ የምታስገባ ማለት ነው። እንዲሁም ደግሞ እመቤታችን ቅድስት ድንግል ማርያም በዚህ ምድር 64 ዓመት ኖራለች። ከዛ በኋላ 64 ዓመት ከኖረች በኋላ በጥር 21 ቀን የእረፍት በዓሏ ነው። ከዛ በኋላ ደግሞ ነሐሴ 14 ቀን ሐዋርያት ስጋዋን ተቀብለው ቀብረዋታል። እንዲሁም ደግሞ ፍልሰታ ማለት መፍለስ ከአንድ ቦታ ወደ አንድ ቦታ መሸጋገር እንደማለት ነው እና ስጋዋን ከምድር ወደ ገነት ሄዶ ነበር። ከዛ ድጋሚ ከገነት ነው ተሰጥቷቸው ሐዋርያት የቀበሯት እና ኢየሱስ ክርስቶስን በከተማ ያጡ ሰዎች ቤተክርስቲያን ያገኙታል ዛሬ። ለዛውም ቅድስት ንጽሕት በሆነች በኦርቶዶክሳዊት ቤተክርስቲያን ውስጥ ጌታን ያገኙት ምን ሲያደርግ ነው? ከካህናትና ከአለቆች ጋር ሲከራከር ነው ያገኙት። በኋላ እመቤታችን ምን አለችው? እኔና አባትህ ስንፈልግህ አለችው። ዮሐንስ አፈወርቅ ምን አለ መሰለ? ለምንድን ነው እመቤታችን እኔና አባትህ ያለችው? ዮሴፍ አባቱ አይደለም እውነት ለመናገር ሲል የእሷን ያለ አባት የወለደችው ድንግልናዋን ስትሸፍን ትትናዋን እያየህ ነው። እውነት ነው። ብዙ ጊዜ የልጇን አምላክነት እንዲያውቁላት እንጂ የእሷን ንጽህና እንዲያውቁላት አትፈልግም። ምን ያለች ትሁት እኮ እመቤት ናት። ቁራን ተመልካቾቻችን ዛሬ ስንመለከተው የነበረው የደብረ ታቦር በዓል ከመልካም ትዕይንት ባሻገር በታቦር ተራራ ላይ የተገለጠውን መለኮታዊ ብርሃን የሚያስታውሰን ታላቅ ምስጢር ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ክብሩን የገለጸበት፣ ሐዋርያትም በዚህ መሆን ለእኛ መልካም ነው ብለው የተደነቁበት የተቀደሰ ዕለት ነው። ይህ በዓል የጨለማ ሕይወታችን በበራ ብርሃን ሐዋርያ እንድንሆን የሚጠራን መንፈሳችንን የምናድስበት ልዩ ጊዜ ነው። ይህ በዓል በደመራና በቡሄ ጨዋታ ብቻ ሳይሆን በውስጣችን ያለውን መንፈሳዊ ችቦ በማቀጣጠል ሊከበር ይገባል። የብርሃን የደብረ ታቦር ብርሃን በቤተሰቦቻችንና በሀገራችን ላይ ይብራ። ለሰማችሁን ሁላችሁም እናመሰግናለን። ቪዲዮውን ላይክ፣ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በፍቅር እንጠይቃችኋለን። መልካም በዓል። ያም ሚዲያን ሰብስክራይብ ያድርጉ።